ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬ ይዤላችሁ የመጣሁት ጉዳይ እጅግ የሚያስደነግጥና ሁላችንም ልንማርበት የሚገባ ነው። በተለይ በሞባይል ባንኪንግ ሲቢ ብር፣ ቴሌብር ሞባይል ባንኪንግ ላይ የምትገበያዩ ሰዎች ይህንን ቪዲዮ እስከ መጨረሻው ድረስ እንድታዩ እጋብዛችኋለሁ። አዲስ አበባ ውስጥ አንድ ግለሰብ ወደ 300,000 ብር የሚጠጋ ወርቅ ገዝቶ በፎርጂ የባንክ ደረሰኝ ሊያጭበረብር ሲል እጅ ከፍንጅ ተይዟል። እንዴት እንደተያዘ እና ምን እንደተፈጠረ አብረን እናያለን። አብራችሁን ቆዩ። ነገሩ እንዲህ ነው። ቦታው መገናኛ ቤተልሔም ህንፃ ላይ ነው። አንድ ወጣት ናታን ኃይለማርያም የተባለ አንድ የወርቅ ቤት ይገባና ልክ እንደ ትክክለኛ ገዢ ወርቅ ይመርጣል። የመረጠው የወርቅ ሀብል ዋጋው 289,632 ብር ነበር። ከዛም ሰውዬ ምን አለ መሰላችሁ? ምን እንዳደረገ ጉዱን ተመልከቱ። ካሽ አላስኩም በሞባይል ባንኪንግ ልክፈል ይለዋል። ባለሱቁም ይስማማል። እዚህ ጋር ነው እንግዲህ ጫወታው። ሰውዬ ስልኩን አስቀድሞ ያዘጋጀውን ኤዲት የተደረገ ሀሰተኛ የክፍያ ደረሰኝ ለባለሱቁ ያሳያል። እናም ብሩን እንደከፈለ ይኸው ብሎ አሳይቶ ወርቁን ይዞ ሊወጣ ሲል ባለሱቁ ግን ብልህ ነበርና ቆይ ባክህ የላከውን ብር አካውንቴ ላይ መግባቱን ሳላረጋግጥ አትሄድም ብሎ ያዘው። በዚህ ሰዓት ተጠርጣሪው ሊሮጥ ሲሞክር በህዝብና በፖሊስ ትብብር ተይዟል። ወልቂጤ ላይ የደረሰባትን የተጭበረበረችዋን ልጅ ታውቃላችሁ ብዬ ተስፋ አረጋለሁ። ከዚህ በፊት ሰው ቤት ተቀጥራ እንዲሁ እየሰራች ያለች ከህንፃዋ ላይ ልክ ይሄንን ሰውዬ ለማጭበርበር ያደረጉትን ሙከራ ነበር በሷ ላይ ያደረጉት። ከሷ ልጅ ወልቂጤ ላይ ያለችዋ ልጅ ከሷ ስልክ ገዝቶ ተቀብሎ ብር በሞባይል ባንኪንግ እናስተላልፍልሽ በማለት ኤዲት ያደረጉትን ያስተካከሉትን ያው ያሳዩዋታል። እናም እሷም አምና ስልኩን ትሸጣለች። ታዲያ ጠዋት ላይ ብሩን ቼክ ለማድረግ ወደ ባንክ ቤት ስትሄድ ብሩ እንዳልገባት ትደርስበታለች። ታዲያ በዚህ ሰዓት ላይ እጅግ በሚያሳዝን ሁኔታ ብሩን እንደማትመልሰው ያን ሁሉም ብር ቤተሰቤም መመለስ አይችልም፣ እኔ መመለስ አልችልም ብላ እቺ ወጣት ራሷን እንዳጠፋች ሁላችሁም ሰምታችኋል ብዬ ተስፋ አረጋለሁ። እና ልላችሁ የፈለኩት ነገር አንደኛ ደረሰኝ ብቻ አይታችሁ አትመኑ። ማንም ሰው ስልኩ ላይ ይሄው ልኬል ያለው ብሎ ስክሪንሾት ቢያሳይ በጭራሽ እንዳታምኑ። ሜሴጁ ካልገባም ገብታችሁ አካውንታችሁ ላይ ማየት አለባችሁ። ሂሳባችሁን ፈትሹ። ብር ተላከ ሲባል የራሳችሁን ስልክ ከፍታችሁ የባንክ አካውንታችሁ ላይ ብሩ ገቢ መሆኑን ማረጋገጥ ግዴታችሁ ነው ጋይስ። በዚህ ዘመን ላይ እንደ ኤዲቲንግ ቀላል ሆኖ የመጣ ነገር የለም። ሰው ራሱ ምን አርቲፊሻል ኤአይ መሆኑ ራሱ በምን ይታወቃል? ቼክ ማድረግ አለብን። እንኳን ብር ላይ አይደለም ሰው ራሱ ያጠራጥራል። በአሁን ዘመን ላይ ድምፁ፣ ፎቶ፣ ቪዲዮ ሰው መሆኑን ስለሚያጠራጥር ቼክ አድርጉ እላችኋለሁ ጋይስ።